የምር የኔ ችግር ነው? ማንም እንደኔ አይታገስሽም። ከልክ በላይ አትጨናነቂ፣ ፈታ በይ እንጂ። አልተጨናነኩም። ቀላል ጥያቄ እኮ ነው የጠየቁ። እኔም መልሼልሻለሁ። ታዲያ ኖ አልመለስክልኝም። እና አሁን ውሸታም እያልሽኝ ነው? እንደዛ ለማለት እኮ እና ምን እያልሽኝ ነው? አየሽ፣ ይሄ ነው ችግርሽ። ነገሮችን መፍጠር ትወጃለሽ። ለምንድን ነው ሁሌ የምታጋኙኝ? አይደለሁም። ነገሮችን በራስሽ ዓለም ትስያለሽ። ለእኔ እንደፈለግሽ የምትናገርኝ ይመስልሻል? እንደፈለግኩት እየተናገርኩ አይደለም። ደክሞኛል። ምኑ ነው የደከመ? ደክመሽኛል አንቺ። ከዚህ በላይ መቀጠል አልችልም። እየቀለድሽ ነው? ጨርሻለሁ። ከሄድሽ መቼም እንዳትመለሺ ነግሬሻለሁ። ደግሞ ምን ፈለግ? ሄሎ፣ እኔን እንደዚህ መተው ምች ይመስልሻል? አብቅተዋል እኮ። ከልብሽ አይደለም ከልቤ ነው። አትፈታተኝ፣ አሳይሻለሁ። ምን ማለት ነው ይሄ ደግሞ? ምንድን ነው? በደንብ ተመሻሽ እንጂ ቆንጆ እንዲወጣልሽ። ባክሽ፣ ሁሌም ቆንጆ ነኝ። ሰውዬሽ ግን እንዴት ነው አሁን? ደህና ነው። ገንዘቤን ትመልስልኛለህ? በቃ ማለት በቃ ነው። ለምንድን ነው የማትመልስልኝ ደግሞ? ገንዘብሽን እመልስልሻለሁ። መቼ? ሄሎ፣ በርሽ ደጃፍ ነኝ። ከልብህ ነው? ነይ መተሽ ገንዘብሽን ሰብስቢ። ኦ ቴንኪዩ በጣም። አሁን መጣሁ። ገንዘቤ ሊመልስልኝ። አሁን አገኘሁሽ። አሲድ ደፋባት። ምን ተፈጠረ? ምልክቶችን እያየሁ ነበር ግን አልሄድኩም። ፍቅር ይቀይረዋል ብዬ አስቤ ነበር። ተሳሳትኩ። እህቴ፣ በጊዜ ምልክቶችን ስታይ ቶሎ ሂጂ፣ አትቆይ።